የፊት ፀጉር በየጊዜው እየገባ ነው። ይህ የብዙ ወንዶች ችግር ነው። በተለይ በአሁኑ ሰዓት ብዙ ወጣቶች ያለ ዕድሜያቸው ፀጉራቸው እየገባ እየተቸገሩ ይገኛሉ። ዛሬ ግን እውነቱንና ሚስጥሩን እነግርሃለሁ። እውነቱ የፊት ፀጉርን መመለስ አስቸጋሪ ነው፣ በተለይ በጄኔቲክ ወይም ከቤተሰብ የመጣ ከሆነ። ግን በተለያዩ ምክንያት የገባ እንዲሁም ሊገባ ያለ ፀጉር ከሆነ አሁን የምነግርህ ሚስጥሮች በትክክልና ሳትሰለች የምተገብር ከሆነ ከተወሰነ ጊዜ በኋላ የፊት ፀጉርን ሊመለስ ይችላል። ግን ሁሌ አስታውስ፣ ይህ ሚስጥር ስላወቅ በአንድ ሌሊት የሚመጣ ለውጥ የለም። ታጋሽ መሆን አለብህ። አሁን ሚስጥሮቹን እነግርሃለሁ። በተለይ ሚስጥር 5 በጣም ይጠቅማል። ቪዲዮን እስከ መጨረሻው ማየት አትርሳ። ወደ ቪዲዮ። የዘይት ማሳጅ። የፊት ፀጉር የሚወድቅበት ምክንያት የደም ዝውውር ሲቀንስ፣ ሄር ፎሊክል ደካማ ሲሆን እና ወደ ፀጉር ስር ንጥረ ነገር ሳይደርስ ሲቀር ነው። በዚህ ምክንያት ቤቢ ሄር ይጠፋል፣ እንዲሁም ሄር ላይን ወደ ኋላ ይገባል። ታዲያ የዘይት ማሳጅ ምን ያደርጋል ካልክ፣ የደም ዝውውር ይጨምራል፣ ሄር ፎሊክል ይነሳል። ይህ ደግሞ ዶርማንት ሄር ወይም ማደግ ያቆመ የፊት ፀጉር ማደግ ይጀምራል። የትኛውን ዘይት ልጠቀም ካልክ፣ ኮኮናት ኦይል፣ ካስተር ኦይል፣ ሮዝመሪ ኦይል መጠቀም ትችላለህ። እነዚህ ዘይቶች ደግሞ የደም ዝውውር ይጨምራሉ፣ ዲኤችቲ ይቀንሳሉ፣ ቤቢ ሄር ግሮዝ ይጨምራሉ። ስለዚህ እነዚህን ዘይቶች በመቀላቀል በመጠቀም ፀጉርህን ማሳደግ ትችላለህ። አጠቃቀሙስ ካልክ፣ 1 ማንኪያ ኮኮናት ኦይል፣ 1 ማንኪያ ካስተር ኦይል፣ ከዛን 2-3 ነጠብጣብ ሮዝመሪ ኦይል በመጨመር ሚክስ ማድረግ፣ ከዛን የፊት ፀጉር ላይ መቀባት፣ ቀስ እያልክም ማሳጅ ማድረግ። ተመራጩ ሰዓት ማታ ከመተኛት በፊት ብታደርገው ይመረጣል። ከ3 እስከ 4 ጊዜ በሳምንት በማድረግ ከ1 ወይም ከ2 ወር በኋላ ቤቢ ሄር ማደግ ይጀምራል። ከ3 ወር በኋላ ደግሞ የሚታይ ለውጥ ማየት ትጀምራለህ። የበረዶ ማሳጅ። የፊት ፀጉር የሚቀንሰው የደም ዝውውር ዝቅ ሲል ነው። ይህ ደግሞ ሄር ፎሊክልን ወደ ስሊፕ ሙድ ያስገባዋል። በዚህ ምክንያት ደግሞ ፀጉር እድገቱን ያቆማል። ታዲያ አይስ ማሳጅ ምን ያደርጋል ካልክ፣ በረዶ አናትክን ሲነካ መጀመሪያ ደም ስር ይኮማተራል። ይህም የአካል ሙቀትን ለመጠበቅ ሲል፣ በዚህም ደም ወደ ውስጥ ይመለሳል። ከዛን በረዶውን ማሳጅ አድርገህ ከጨረስክ በኋላ ደም ስሮች ይሰፋሉ ወይም ኤክስፓንድ ያደርጋሉ። በዚህም ደም በኃይል ይፈሳል። የዚህ ውጤት ደግሞ ሄር ፎሊክልን ያነቃቃል፣ ንጥረ ምግቦች ወደ ፀጉር ስር እንዲደርሱ ያደርጋል። እናም ቤቢ ሄር ማደግ ይጀምራል። እንዴት ልጠቀመው ካልክ፣ በረዶ በመውሰድ ንጹህ ጨርቅ ውስጥ አስገባ። እዚህ ጋር እንደ ማስጠንቀቂያ በረዶውን ቀጥታ ተጠቀሙ። ቅዝቃዜው ከፍ ሲል ስካልፕ ላይ ጉዳት ያደርሳል። ስለዚህ በጨርቅ አድርገህ የፊት ፀጉር ላይ አድርገው። ቀስ እያልክ እያንቀሳቀስክ ከ2 እስከ 3 ደቂቃ ማሳጅ አድርገው። ጠዋት ደግሞ አሪፍ ሰዓት ነው። እንደ ቦነስ ደግሞ አይስ ማሳጅ ካደረግክ በኋላ ኦይል ማሳጅ ማድረግ ትችላለህ። ይህ ደግሞ ከፍተኛ የሆነ የደም ፍሰት እንዲኖር ያደርጋል። ዲኤችቲ መቀነስ። ዲኤችቲ ወይም ዲሃይድሮቴስቶስትሮን ከቴስቶስትሮን የሚመጣ ሆርሞን ሲሆን ለወንድ ልጅ ብዙ ጥቅሞች አሉት። ነገር ግን ይህ ሆርሞን በሰውነት ላይ የሚበዛ ከሆነ ለፀጉር ጸር ይሆናል። በዚህም ፀጉርን ያቀጥናል፣ ፀጉርን ያነሳል፣ እንዲሁም እድገትን በማቆም የፀጉር መመለጥን ያስከትላል። ዲኤችቲ በሰውነት ውስጥ እንዴት ሊጨምር ይችላል ካልክ፣ የመጀመሪያው ጃንክ ፉድ አብዝቶ መመገብ ነው። እንዲሁም ጭንቀት በጄኔቲክስ የሚተላለፍ ነገር ግን ይህም መቀነስ እንደሚቻል ማወቅ አለብህ። እንዲሁም በእንቅልፍ እጥረት ምክንያት በሰውነት ውስጥ ይበዛል። ታዲያ እንዴት ይህንን ሆርሞን ልቀንስ ካልክ፣ የመጀመሪያው አመጋገብን አስተካከል፣ አረንጓዴ ምግቦችን አዘውትር። ሁለተኛው የእንቅልፍ ሰዓትን አስተካከል፣ ከ7 እስከ 8 ሰዓት መተኛት። ጭንቀትን መቀነስ እንዴት ካልክ፣ የአካል ብቃት እንቅስቃሴ አዘውትር፣ ሜዲቴሽን ለተወሰነ ደቂቃም ቢሆን አድርግ። እናም ውጤቱ ምን ይሆናል ካልክ፣ ከ2 እስከ 4 ሳምንት ሄር ፎል ይቀንሳል። ከ1 እስከ 2 ወር ባለው ጊዜ ደግሞ ጠንካራ ፀጉር ይኖርሃል ማለት ነው። ምግብ። ብዙ ሰዎች ከውጭ የሚደረገው እንክብካቤ ብቻ በቂ ነው ብለው ያስባሉ። እውነቱ ግን ፀጉር ከውስጥ ይጀምራል። ምግብህን በስርዓት የማትመገብ ከሆነ ሄር ሩት ይደክማል፣ ግሮዝ ይቆማል፣ ቤቢ ሄር አይወጣም ማለት ነው። ስለዚህ ፀጉር ምን ያስፈልገዋል ስንል ፕሮቲን፣ ቪታሚንስ እንዲሁም ሚኒራልስ በደንብ ያስፈልገዋል። ስለዚህ በየጊዜው እነዚህ ንጥረ ምግብ የያዙ ምግቦች አዘውትር። ለምሳሌ
እንደ እንቁላል፣ ስጋ፣ አረንጓዴ ተክሎችን አዘውትር። መርሳት የሌለብህ ደግሞ ውሃ በደንብ መጠጣትህን ነው። በቀን ከ2 እስከ 3 ሊትር መጠጣትህን እንዳትረሳ። ይህን ሁሉ ካደረግ ምን ይፈጠራል ካልክ ከ2 እስከ 3 ሳምንት ባለው ጊዜ ውስጥ ኢነርጂ ይጨምራል፣ ፀጉር መርገፉን ይቀንሳል። ከ1 እስከ 2 ወር ደግሞ ፀጉር ጠንካራ ይሆናል፣ እንዲሁም ቤቢ ሄር ማደግ ይጀምራል ማለት ነው። ከ3 ወር በኋላ ደግሞ የሚታይ የፀጉር እድገት ይኖረዋል። አንተ ብቻ አመጋገብን አስተካክል። ደርማ ሮለር። አሁን ዋናው ሚስጥር ላይ ደርሰናል። ይህ ሚስጥር ደርማ ሮለር ነው። ደርማ ሮለር ትንሽ መሳሪያ ነው። በላዩ ላይ ትንሽ መርፌ ወይም ማይክሮ ኒድልስ አሉት። ምን ያደርጋል ካልክ ስካልፕ ወይም አናት ላይ ትንሽ ቁስል ወይም ማይክሮ ኢንጁሪ ይፈጥራል። እነዚህ ማይክሮ ኢንጁሪ የደም ዝውውር እንዲጨምር፣ ኮላጅን ፕሮዳክሽን እንዲጨምር እንዲሁም ሄር ፎሊክል እንዲነቃቃ በማድረግ ማደግ ያቆመውን ወይም ስሊፒንግ ሄር ያነቃሉ። በዚህም ቤቢ ሄር ማደግ ይጀምራል። በብዛት የሚመከረው 0.5 ሚሜ የመርፌ መጠን፣ ይህም ለጀማሪው ሲሆን ከዛን 1 ሚሜ ደግሞ ብዙ ጊዜ ስትጠቀሙት ነው፣ ግን በጥንቃቄ። ታዲያ አጠቃቀሙ እስካልክ መጀመሪያ ፀጉርን ንጹህ አድርግ። ደርማ ሮለሩን ባልኮኒ ውስጥ ሳኒታይዝ አድርግ። በመቀጠልም በፍሮንት ሄር ላይ ቀስ ብለህ ሮል አድርግ። ወደ ላይ፣ ወደ ታች፣ ወደ ቀኝ፣ ወደ ግራ ቀስ እያልክ በእያንዳንዱ አቅጣጫ ከ5 እስከ 10 ጊዜ አሽከርክረው። ከዛ እስካልክ የፀጉር ዘይት መጠቀም፣ ለምሳሌ የሮዝመሪ ዘይትን መቀባት። ይህ በጣም አሪፍ ዘዴ ነው። ነገር ግን በቶሎ ለውጥ የምትፈልግ ከሆነ እንዲሁም አቅሙ ካለክ ደርማ ሮለር እና ሚኖክሲዲል መጠቀም። ለምን ካልክ ሮለር ቀዳዳዎችን ሲከፍት፣ ሚኖክሲዲል ደግሞ በጥልቀት በመግባት የሁለቱ ጥምረት ፈጣን የሆነ የፀጉር እድገትን ያመጣል ማለት ነው። እስከዚህ ሰዓት ከተከታተልከኝ ፀጉርህን የተሻለ ለማድረግ ቆርጠህ ተነስተሃል ማለት ነው። ይህ ቪዲዮ ደግሞ በደንብ እንደሚጠቅምህ እርግጠኛ ነኝ። በቀጣይ ስለምን እንዲሰራ ትፈልጋለህ? ኮመንት አድርግልኝ። በቀጣይ ቪዲዮ እስክንገናኝ ቻናሉን ሰብስክራይብ ማድረግ እንዳይረሳ።